ቻችን እንደምናደራችሁ የመጋቢት 1 2017 ዓ.ም የሰኞ ማልዳ ዜናዎቻችን ከሐራምቤ ሬዲዮ 98.7 መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ አስቀድመንም ዋና ጉዳዮችን እንገራችሁ። ፕሬዝዳንቱ በክልሉ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ እንዲቆም ትዕዛዝ ለመስጠታቸው፣ ድንበር ላይ በተከሰተ የጎሳ ግጭት ከ40 በላይ ሰዎች የደረሱበት እንዳልታወቀ ስለመነገሩ፣ የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት የጅቡቲው መንገድ አደጋ እንደተጋረጠበት ስለመገለጹ፣ ከውጭ የኬንያው ፕሬዝዳንት ዊሊያም ሩቶና የቀድሞ ተፎካካሪያቸው ራይላ ኦዲንጋ በጋራ ለመስራት መስማማታቸው ስለመገለጹ፣ የበሽር አልአሳድ ደጋፊዎች በከፈቱት ጥቃት 70 ሰዎች ስለመገደላቸውና ሌሎችንም ይዘናል። አብራችሁን ቆዩ። ፕሬዝዳንቱ በክልሉ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ እንዲቆም ትዕዛዝ ሰጡ። በትግራይ ክልል ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ በአስቸኳይ እንዲቆም የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትዕዛዝ ሰጥተዋል። ይህን ትዕዛዝ ቸል በሚሉት አካላት ላይ አስቸኳይ ያሉትን የእርምት እርምጃ እንደሚወስዱ ማሳሰባቸው ተዘግቧል። አቶ ጌታቸው ይህን ማሳሰቢያ የሰጡት በትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና የጸጥታ ካቢኔ ሴክሬታሪያት ኃላፊ ለሆኑት ሌተናል ጄኔራል ታደሰ ወረደ በጻፉት ደብዳቤ ነው። ለጄኔራሉ የተላከው ደብዳቤ በሳምንቱ የመጨረሻ ቀናት በጊዜያዊ አስተዳደሩ ስር በሚተዳደረው ድምጽ ወያነ ቴሌቪዥን ጣቢያ በኩል ይፋ ተደርጓል። በደብዳቤው ህገወጥ ጉባኤ ያደረገው በሚል የጠሩት ቡድን ስልጣን ለማግኘት እንቅስቃሴ እያደረገ እንደሆነ ፕሬዝዳንቱ ጠቅሰዋል። ይህ ቡድን የሰራዊት አመራሮች ውሳኔ በሚል ጀምሮታል ያሉትን ህገወጥ እንቅስቃሴ እንዲያቆም የትግራይ ጊዜያዊ አስተዳደር ካቢኔ መወሰኑን አቶ ጌታቸው በደብዳቤያቸው አስታውሰዋል። ድንበር ላይ በተከሰተ የጎሳ ግጭት ከ40 በላይ ሰዎች የደረሱበት እንዳልታወቀ ተነገረ። በኢትዮጵያ ሄዳሰነችና የኬንያ ቱርካና ጎሳዎች መካከል ከቀናት በፊት ተፈጠረ በተባለ ግጭት ሳቢያ 13 የዳሰነች ጎሳ አባላትና 38 ቱርካና ጎሳ አባላት የደረሱበት እንዳልታወቀ የኬንያ የዜና ምንጮች ዘግበዋል። የኬንያ ቀይ መስቀል የፍለጋ ቡድን ባካሄደው አሰሳ የ3 የቱርካና ጎሳ አስከሬኖችን ብቻ ያገኘ ሲሆን 66 ሰዎች ደግሞ ከተሸሸጉበት መታደግ እንደተቻለ ዘገባዎች አመላክተዋል። የፍለጋ ቡድኑ 140 የአሳ ማስከሪያዎችና 9 ጀልባዎችን ጭምር እንዳስመለሰም ዘገባዎቹ ጠቅሰዋል። የኬንያ የፍለጋ ቡድን በዳሰነች ወረዳ ውስጥ ፍለጋ እንዲያካሄድ ቀደም ሲል ፍቃድ መስጠቱም ይታወሳል። በጎሳዎች መካከል የሚካሄዱ ግጭቶችን ለመግታትም የኬንያ መንግስት ተጨማሪ የጸጥታ ኃይል በአካባቢው አሰማርቷል ተብሏል። ዘገባው የዋዜማ ነው። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት የጅቡቲው መንገድ አደጋ እንደተጋረጠበት ተነገረ። የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት ከጅቡቲ እስከ አዲስ አበባ የተዘረጋው መንገድ በመሬት መንቀጥቀጥ ሳቢያ መተሃራ አካባቢ ጉዳት ሊደርስበት እንደሚችል አደጋ መደቀኑ ተነግሯል። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ተመራማሪ አቶ ናትናኤል አገኘው እንደተናገሩት ፈንታሌ ተራራ ላይ በተደጋጋሚ እየተከሰተ በሚገኘው የመሬት መንቀጥቀጥ ሳቢያ ማግማ ወይም ቅልጥ አለት ወደ ላይኛው የመሬት ክፍል እየተጠጋ መሆኑን ኢንሳር በተሰኘ የራዳር ቴክኖሎጂ ማረጋገጥ ተችሏል ብለዋል። ይህ በመሆኑም የእሳተ ገሞራ ፍንዳታ ከተከሰተ ከጅቡቲ አዲስ አበባ የሚወስደው መንገድ መተሃራ አካባቢ ላይ ጉዳት ሊደርስበት ይችላል ብለዋል። ማግማ ወይም ቅልጥ አለቱ ፈንድቶ በመንገዱ ላይም ሆነ በሌሎች መሰረተ ልማቶች ላይ የከፋ ጉዳት ከማድረሱ በፊት 3 ተለዋጭ መንገዶች እንዲገነቡ ለኢትዮጵያ መንገዶች አስተዳደር ምክረ ሀሳብ መቅረቡንም ተመራማሪው ተናግረዋል። ተለዋጭ መንገድ እንዲገነባ ከቀረበው ምክረ ሀሳብ በተጨማሪ መንግስት ትላልቅ የሚባሉ ኢንቨስትመንቶችና መሰረተ ልማቶችን በስፍራው እንዳያካሄድ ግድብና ሌሎች በመከናወን ላይ የሚገኙት ግንባታዎችም ለጊዜው እንዲቆሙ ሀሳብ መቅረቡን አክለዋል። የረጲ የደረቅ ቆሻሻ ኃይል ማመንጫ በሙሉ አቅሙ አገልግሎት እየሰጠ አለመሆኑ ተገለጸ። የረጲ የደረቅ ቆሻሻ ኃይል ማመንጫ በቀን 1400 ቶን ደረቅ ቆሻሻ የማቃጠል አቅም ቢኖረውም ያቃጠለ የነበረው 50 በመቶ ወይም 700 ቶን ደረቅ ቆሻሻ መሆኑንና በአሁኑ ወቅትም በሙሉ አቅሙ አገልግሎት እየሰጠ አለመሆኑ ተገልጿል። ይህ የተገለጸው ጽህፈት ቤቱ ሐሙስ የካቲት 27 ቀን 2017 ዓ.ም በሰጠው ጋዜጣዊ መግለጫ ነው። የአዲስ አበባ ከተማ አስተዳደር ጽዳትና አስተዳደር ኤጀንሲ ዋና ዳይሬክተር ዶክተር እሸቱ ለማ ከሆስፒታሎች ከጤና ጣቢያዎችና ከሌሎች ተቋማት ለሚወጣው ቆሻሻ ኤጀንሲው በክፍያ እንዲወገድላቸው እያደረገ መሆኑን ገልጸዋል። የኃይል ማመንጫው ሲቋቋም በከተማዋ የሚመነጨውን አጠቃላይ 50 በመቶ ደረቅ ቆሻሻ ያቃጥላል ተብሎ ታስቦ እንደነበር ተናግረዋል።
ነገር ግን በአሁኑ ጊዜ በብልሽትና በተለያዩ ችግሮች ምክንያት የማቃጠል አቅሙ ዝቅ ማለቱን ገልጸዋል። ማመንጫው ሲበላሽ ጥሬ ዕቃው በቀላሉ ስለማይገኝ በፍጥነት ጠግኖ ወደ ስራ ለማስገባት አዳጋች እንደሆነ ገልጸው በቀጣይ ተመሳሳይ ተቋም ለመገንባት እንቅስቃሴ መጀመሩን አስረድተዋል። የደረቅ ቆሻሻ ኃይል ማመንጫው የሚያመነጨው ኃይል ትንሽ በመሆኑ ኪሳራ ውስጥ ገብቻለሁ የሚል ቅሬታ የኢትዮጵያ ኤሌክትሪክ ኃይል አቅርቦ እንደነበር ዋና ዳይሬክተሩ ገልጸዋል። ቅሬታውንም የከተማ አስተዳደሩ በማየት በየዓመቱ 249 ሚሊዮን ብር ለኢትዮጵያ ኤሌክትሪክ ኃይል ድጎማ እያደረገ መሆኑን ጠቁመዋል። ከጤና ጣቢያዎችና ከሆስፒታሎች የሚወጣ ቆሻሻ ራሱን የቻለ ማስወገጃ ቦታ እንዲኖረው ከጤና ሚኒስቴር ከአዲስ አበባ ከተማ ምግብና መድኃኒት ቁጥጥር ባለስልጣን ጋር ውይይት እየተደረገበት ነው ብለዋል። ዘገባው የሪፖርተር ነው። አድማጮቻችን ከሀራምቤ ሬዲዮ 98.7 በመጋቢት 1 2017 ዓ.ም ሰኞ ማልዳ 1 ሰዓት ላይ የምታደምጧቸው ዜናዎቻችን ቀጥለዋል። ወደ አፍሪካ ጉዳዮች እናልፋለን። የኬንያው ፕሬዝዳንት ሩቶና የቀድሞ ተፎካካሪያቸው ኦዲንጋ በጋራ ለመስራት መስማማታቸው ተገለጸ። የኬንያው ፕሬዝዳንት ዊሊያም ሩቶ ከቀድሞ ዋና ተፎካካሪያቸው ራይላ ኦዲንጋ ጋር በፖለቲካ ጉዳዮች በትብብር ለመስራት ስምምነት መፈራረማቸው ተገልጿል። ሁለቱ ወገኖች እየጨመረ ያለውን የሀገሪቱን ዕዳና ሙስናን ጨምሮ ሌሎች ሀገሪቱን የገጠሟትን ተግዳሮቶች ለመቅረፍ አብረው ለመስራት ተስማምተዋል ተብሏል። ሩቶ የግብር ጭማሪ እንደሚያደርጉ ማስታወቃቸውን ተከትሎ በሀገሪቱ በተነሳው ተቃውሞ ቢያንስ 60 ሰዎች ሕይወታቸውን ያጡ ሲሆን የነበራቸው የህዝብ ድጋፍም እያሽቆለቆለ መጥቷል። በዚህም ሳቢያ ሩቶ ከተቃዋሚያቸው ከኦዲንጋና ከበርካታ የፓርቲ አባሎቻቸው ጋር ሰፊ መሰረት ያለው መንግስት ለመመስረት እንዲሰሩ እንዳስገድዳቸውም ነው የተነገረው። ጉምቱ የተቃዋሚ ፖለቲከኛ ኦዲንጋ በኬንያ ፕሬዝዳንታዊ ምርጫ 5 ጊዜ ተሳትፈው ሳይቀናቸው መቅረቱም ይታወሳል። ስምምነቱ በሀገር ውስጥ ያለውን ውጥረት ለማርገብ ያለመ እንደሆነም ኦዲንጋ አስታውቀዋል። ሩቶ በበኩላቸው ስምምነቱ ነጻነትና መልካም አጋጣሚዎች ለሁሉም መድረሳቸውን ማረጋገጫና ወደ ተስፋይቱ ምድር የሚወስድ መንገድ ነው ብለዋል። የፖለቲካ ተንታኞች ስምምነቱን እየተንኮታኮተ ያለው አገዛዝ እንዲያንሰራራ የተደረገ ሙከራ እንደሆነ መግለጻቸውን ያስነበበው የአሜሪካን ድምጽ ነው። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በደቡብ ሱዳን በተመድ ሄሊኮፕተር ላይ በተፈጸመ ጥቃት የጦር ጄኔራሉ መገደላቸው ተሰማ። በደቡብ ሱዳን ውስጥ በተባበሩት መንግስታት ድርጅት ሄሊኮፕተር ላይ በተፈጸመ ጥቃት የሱዳን ጦር ጄኔራልን ጨምሮ በርካታ ሰዎች መገደላቸውን ድርጅቱ አስታውቋል። ሄሊኮፕተሯ በቅርቡ ግጭት በተፋፋመበት የላይኛው ናይል ተፋሰስ ግዛት የሀገሪቱን ጦር አባላት ልታስወጣ በምትሞክርበት ወቅት እንደተተኮሰባት ተገልጿል። በጥቃቱም አንድ ሄሊኮፕተሯ ሰራተኛ ቆስለው የነበሩ ጄኔራልና በርካታ የደቡብ ሱዳን ወታደሮች መገደላቸውን በደቡብ ሱዳን የመንግስታቱ ድርጅት ተልዕኮ ባወጣው መግለጫ አመላክቷል። ወታደሮቹ ውጊያ ከተፋፋመበት የላይኛው ናይል ተፋሰስ ግዛት ለማስወጣት በሚሞከርበት ወቅት የተፈጸመው ጥቃት በጦር ወንጀለኝነት ሊፈረጅ እንደሚችል የተባበሩት መንግስታት ገልጿል። በኮንጎ ዲሞክራቲክ ሪፐብሊክ በመቀጠል ላይ ያለው ግጭት እንዲቆም ጥሪ ቀረበ። የኤም23 አማጽያን በርካታ ቦታዎችን በመቆጣጠር ላይ ባሉበት በዚህ ወቅት አሜሪካ ግጭቱ እንዲቆም ጥሪ ማቅረቧን የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ተናግረዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከዚህ በፊት በጉዳዩ ላይ ያሳዩትን አቋም ነው በድጋሚ ቃል አቀባዩ ያንጸባረቁት። ሩቢዮ ከሩዋንዳው ፕሬዝዳንት ፖል ካጋሜና ከኮንጎ ፕሬዝዳንት ፌሊክስ ቺሴኬዲ ጋር መነጋገራቸውን ያወሱት ቃል አቀባዩ ግጭቱ በአስቸኳይ እንዲቆምና ለተከሰተው የሰብአዊ መብት ጥሰት ተጠያቂነት እንዲኖር ማስገንዘባቸውን ተናግረዋል። ለኮንጎ ህዝብና ለኮንጎ ዲሞክራቲክ ሪፐብሊክ ሉዓላዊነት ያላቸውን ድጋፍ የውጭ ጉዳይ ሚኒስትሩ ማስታወቃቸውን ቃል አቀባዩ አመልክተዋል። አሜሪካ በአንጎላው ፕሬዝዳንት ሉዋንዳ ላይ ባለፈው ዓመት የተጀመረው የተኩስ ማቆም ስምምነት እንዲፈረም ያስቻለውን ሂደት እንደምትደግፍ ቃል አቀባዩ አስታውቀዋል። ተመድና አሜሪካ ሩዋንዳ የኤም23 አማጽያንን እንደምትደግፍና ሰራዊቷንም በምስራቅ ኮንጎ ማሰማራቷን ሲገልጹ ሩዋንዳ ታስተባብላለች። በቅርቡ በአዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ላይ አሜሪካ ለ90 ቀናት የውጭ እርዳታ ማቋረጧን በሰብአዊ ደህንነትና ጤና መስኮች ሊደርስ የሚችለው ጉዳት እንደሚያሳስባቸው የሀገሪቱ መሪዎች አስታውቀዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ በበኩላቸው የማቋረጡ ውሳኔ መንግስት ለውጭ እርዳታዎች የሚልከውን ገንዘብ የሚሰራና የማይሰራውን ለመለየት ጊዜና እድል እንዲሰጠው ይረዳል ሲሉ ተከላክለዋል። አድማጮች ወደ ሰዓቱ የዓለም አቀፍ ዜናችን እናልፋለን። የበሽር አልአሳድ ደጋፊዎች በከፈቱት ጥቃት 70 ሰዎች መገደላቸው ተነገረ። በቀድሞው የሶሪያ መሪ በሽር አልአሳድ ታማኞችና በአዲሱ መንግስት የጸጥታ ኃይሎች መካከል በተካሄደ ከፍተኛ ውጊያ ከ70 በላይ ሰዎች መሞታቸው ተሰምቷል። በታህሳስ ወር የ50 ዓመታቱን የአሳድ አስተዳደር ከስልጣን ያስነሳው አዲሱ የሶሪያ መንግስት ሀገሪቷን ለማረጋጋትና መንግስታዊ ቆመናን ለማላበስ ጥረት እያደረገ ይገኛል። ሆኖም የበሽር አልአሳድ መንግስት ደጋፊዎች በብዛት ከሚገኙባቸው አካባቢዎች አልፎ አልፎ
በሚያጋጥሙት ግጭቶች እየተፈተነ ይገኛል። በሳምንቱ መጨረሻ በተደረገው ውጊያ የተከሰተው ላታኪያ በተባለችው የባህር ዳርቻ ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ከታጣቂዎች በተፈጸመባቸው ድንገተኛ ጥቃት መሆኑ ታውቋል። የሶሪያ የባህር ዳርቻ ከተሞች የበሽር አልአሳድ ቤተሰቦችና የቀድሞ ከፍተኛ ባለስልጣናት እንዲሁም የአልዋቲ ሙስሊሞች መኖሪያ ናቸው። መቀመጫውን በሶሪያ ያደረገው ስቴፕ የዜና ወኪል ይዞት በወጣው መረጃ የመንግስት የጸጥታ ኃይሎች ወደ 70 የሚጠጉ የቀድሞ የአገዛዙ ተዋጊዎችን ሲገድሉ ከ25 በላይ የሚሆኑትን ደግሞ በጃብሌና አካባቢው መያዛቸውን ዘግቧል። በሌላ በኩል በጦርነት ወቅት የአማጽያን ጠንካራ ይዞታ በነበረችው አሊፖና ሆምስ አካባቢዎች ማንነታቸው ካልታወቁ ታጣቂዎች ጋር የመንግስት የጸጥታ ኃይሎች ውጊያ ከፍተው እንደነበርና ከፍተኛ የጦር መሳሪያ ድምጽ መሰማቱንም ቢቢሲ ዘግቧል። አድማጮቻችን በመጋቢት 1 2017 ዓ.ም ሰኞ ማልዳ 1 ሰዓት ላይ ከሀራምቤ ሬዲዮ 98.7 ስታደምጧቸው የቆያችሁት ዜናዎች ይህን ይመስሉ ነበር። ዋና ጉዳዮችን መለስ ብለን እንገራችሁ። ፕሬዝዳንቱ በክልሉ ከመንግስት እውቅና ውጪ የሚደረግ የሰራዊት እንቅስቃሴ እንዲቆም ትዕዛዝ ስለመስጠታቸው፣ ድንበር ላይ በተከሰተ የጎሳ ግጭት ከ40 በላይ ሰዎች የደረሱበት እንዳልታወቀ ስለመገለጹ፣ የኢትዮጵያ የገቢና የውጭ ንግድ የሚተላለፍበት የጅቡቲው መንገድ አደጋ እንደተጋረጠበት ስለመነገሩ፣ የኬንያው ፕሬዝዳንት ሩቶና የቀድሞ ተፎካካሪያቸው ኦዲንጋ በጋራ ለመስራት መስማማታቸው ስለመገለጹ፣ የበሽር አልአሳድ ደጋፊዎች በከፈቱት ጥቃት 70 ሰዎች ተገድለዋል ስለመባሉና ሌሎችንም ጉዳዮች ስንነግራችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ለተሰኘው እንዲሆን እንመኛለን። ሌሎች ጣቢያችን መሰናዶች ከእናንተ ጋር ናቸው።